ደስ ይለኛል። በተለይ ደግሞ አስታራቂው አንተ ከሆንክ በጣም ነው ደስ የሚለኝ። ይሁን የሚሰው ሲጀመር ከልብ ምንም ነገር የለም። ምንም ይሁን ይያልክ ነው። ለኔ ለማሳየት ለሰው ለማሳየት እንደምትወዳት ለማስመሰል አትሞክር። በፍጹም ስራ ይናገር። ገና ምን አይተህ ገና አፍ ላይ ገና ተቃጠላለህ። ቃችሁ አላየሁምና ካላመንክ ወይ እንተቃቀፍና እናሳይ። እሱ አስፈላጊ አይደለም። ምን ይልሻል እስኪ ውዴ የታዘበ ያየፈራይ ለሰቀቀን ስዳርጊኝ ሳልጠረጥር ሳልዘጋጅ ከዚህ ቀደም የለብሽም ደስታ አትልፋ። ጽጌ የምታፈቅረው እኔን ነው። ገባህ አይደል? እየቀለደችብህ በጣም ጸሎተኛ ነው። በነገር እየቀለደች እሷን የመንካት መብት አለኝ። እሷን የመንካት መብት አለኝ። አንተ ማን ነህ? በቀዳንሻ ስማኝ ልንገርህ አንድ ነገር ነው። እየተጫወተችብህ ነው፣ እየቀለድሽበት ነው ጽጌ። እሷ የምታፈቅረው አውሪ እስኪ ምንድን ነው? ሴት ልጅ አለሽ እንዴ? ምንድን ነው የምትጠመጠሚበት? ለቀቂውና አውሪ። ለቀቂውና አጓሪኝ። አትያዢው፣ በቃ አትያዢ። አመንክም አላመንክም እኔም ከእሷ ጋር እጇ ልቀቃት። እኔ የወደድኩሽ አንቺ ሌላ ወደሽ ኩነኔ አትግቢ መወደድሽን ገፍተሽ አንቺ ብትርቂውም ልቤ ይወድሻል ተስፋ ቀን ወልዶልኝ አገኝሽ ይሆናል። ወይኔ ጓደኛ ሲያምር መጣ ደግሞ ሊበላብኝ ነው። ምን አልክ? አይ ጓደኛዬ ነች። ወይኔ ጓደኛህ ነው? አዎ ጓደኛዬ ነው። ሲያምር በተለይ ቫይረሱ ሳይዘው ብታውቂ መልካም ነበር። ወይኔ ቫይረሱ ይዞታል። አያሳዝንም? በእናትሽ በዚህ ሰዓት እኮ ከጎን መሆን ያለብን። ና እንሂድ። የመነቀሳቱን ሀሳብ እንዴት አመጣው? አዎ በሰዓቱ ቲክቶክ ላይ ምን ለፖስት ብዬ አሰብኩ። በደንብ ህዝቡ ጋር እንዲደርስ ጉዳዩ ብዬ ሳስብ ለምን አልነቀሳትም ብዬ አሰብኩኝ። ከዛ ተነቀስኩት። ስነቀሰው እውነትም ካሰብኩት በላይ አሪፍ ሄዷል። እንደዛ ፐርማነንት አለመሆኑ እንዴ እንደዛ ትንሽ ይከብዳል። እንደዚህ ልብ ተሰብሮ ሲመጣ ምን አደርገዋለሁ? እንደዛ ቢሆን በጣም አስቸጋሪ ነበር የሚሆነው አይደል? ደግሞ ለመቀየርም አይመችም። ዲጂ ሊኮን ወዴት ቀይሯል ነበር ራሴን ሰደብተር ማድረግ ነው። ስለዚህ አይወጣው። አዎ ዲጂ ያው ስፔሊንግ አይቲንክ አጠር ቢልም ግን ወደ ምን ተቀይሯል? ወደ ምን እንደምቀይር ስለማላውቅ ሪናን ነበር ከተማ ውስጥ ወዳሉ ዲጂ ወንዶች ሌላ ታሪክ ትላለህ። እንደዛ ነው። እኔ ያላንቺ መቼ ያምርብኛል። አሁን በምነግርህ ዌብሳይት በጣም ነው የምታመሰግነኝ። ይሄንን ዌብሳይት በመጠቀም ብቻ የሰራሁት ቪዲዮ 600,000 ሰዎችን መሸወድ ችሏል። ነገር ግን አንድ ሰው ማልነቃ። አሁን ለምሳሌ ይሄንን ቪዲዮ ተመልከቱ። ስልክ ሲደወልላችሁ ልክ እንደዚህ የደወልላችሁ ሰውዬ ስም እንዲጠራ ትፈልጋላችሁ? እኔ የሰራሁት ነው የሚመስለው፣ ነገር ግን እኔ አይደለም። የምር የሚመስል ልክ እንደዚህ አይነት ቪዲዮዎችን መስራት የሚያስችልን አንድ ሚስጥራዊ ዌብሳይት ልንገርህ። ካንተ የሚጠበቀው በቀላሉ አንድ ፎቶ እዚህ ጋር ትሰጠዋለህ። ከዛ በኋላ የምትፈልገውን ድምጽ ሪካርድ በማድረግ ትሰጠዋለህ። አለቀ። በቀላሉ ቪዲዮዎችን ጀነሬት አድርጎ ይሰጣል እና ምንም ውሸት አይመስልም። እውነተኛ ሰዎች የተናገሩ የሚመስል ቪዲዮዎችን መስራት ይችላል። እና ምን ተከተ መጠቀም እንደምትችል ላሳይ። ወደምትፈልገው ብራውዘር ትሄዳለህ። ሰርች ማድረጊያው ላይ ዶሮ.አፕ.ኮም ብለህ ሰርች በማድረግ መጀመሪያ ወደሚመጣልህ ዌብሳይት ውስጥ ትገባለህ። ከዛም በኋላ ሰርች ማድረጊያው ላይ ሄድራ ኤአይ ብለህ ሰርች በማድረግ ወደዚህ ዌብሳይት ትገባለህ። በኢሜልህ ሎጊን በማድረግ የፎቶ ምልክቷ ላይ ፎቶን በማስገባት የድምጽ ምልክቷ ላይ ደግሞ ድምጽን ሪካርድ ያደረግከውን ድምጽ ሪካርድ በማድረግ በማስገባት በቀላሉ በ15 ደቂቃ ውስጥ ብቻ ቪዲዮዎችን ጀነሬት ተከቶ ይሰጣቸዋል። እናም እንደዚህ
እኔ እና አንቺ ብቻ እኮ ነን ያልተለወጠ። በዚህ አመት ግን መለወጥ አለብን። ልክ ነሽ እኮ መለወጥ አለብን። ግን እንዴት ነው የምንለወጠው? የመለወጫ መንገዱ እንዴት ነው? ለመለወጥማ በጣም ቀላል ነገር ነው። ያንቺን ኩላሊት መሸጥ አለብን። እኔ ነኝ አወቅሽኝ። በጣም ምን የሁለት ወር ኪራይ ልዝጋ እንዴት? በቃ ምንድነው አማራጭው? አይ የሁለት ወር ኪራይ ልዝጋልሽ ወይ ሰው የለሽም ወይ? ወይንስ አማራጩ ምንድነው ልልሽ ፈልጌ ነው። እኔ ጌትነት ነኝ አቦሽኝ አይደል? አዎ ከተማ አልመጣሁም። በቀደም ጥብስ ሻላ ጥብስ ጠብሼ እየፈለኩ ነበር እያልሽ ነበረ። ያው ስላልመጣሁኝ ነው። ዳበለ ተመሰገነ አልመጣሁኝም። ከመጣሁን ነገ ቅዳሜ መምጣት ስለምችል ነው። በቃ እመጣለሁ። ምን ልሁንልሽ ወይስ ምን ትሆኝልኝ? በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለበት። አዎ ስልክ ቁጥርሽን በመስጠትሽ እኔ እንጃ ልክ መኝታ ላይ ያለሽ መስሎኝ በቃ ሌሊቱን ሰዋኝ ነው ማድረው። በቃ አልጋ ላይ ሰዋኝ ነው ማድረው ያለሽ መስሎኝ ማለት ነው። አዎ አንድ ጊዜማ ተገናኝቼሽ ቢሆን እንዴት እንደምሆን መድኃኒዓለም ነው የሚያውቀው። ስለዚህ ምክንያቱም ለምን መሰለሽ በቃ የሚያስፈልግሽ ነገር ሁሉ ቦታ ቀይሬያለሁ ስላልሽ ነው። እዚያው ስደርስ ከተማ ደውልልሻለሁ፣ ትደውያለሽ። እሺ እኔ ውዴ እኔ ቆንጆ ያው እንግዲህ ያው ባለን አቅም እናዘግማለን። አዎ ሌላ ሰው ደግሞ በኔ ተመሳስሎ በር ቢያንኳኳ እንዳከብች፣ በኔ ተመሳስሎ በር ቢያንኳኳ እንዳከብች። እሺ በቃ ይለውዲን። አዎ በቃ ስማ ወዬ በቃ ከተማ ስመጣ ደውልልሻለሁ። የምንሰራውን ስራ እኛ ነን የምናውቀው። ባለው በቃ ያለሽን ፍላጎት በቃ ባለው ሁናቴ እንደዚያ ነው። ያው ስመጣ እንኳኳለሁ። ምንም ችግር የለም። ይሄ ነው በይደና